ሰላም ጤና ይስጥልኝ ወደ ተመልካቾቻችን የሎየርስ ፎር ኢትዮጵያን በተሰኘ ርዕስ ወደ እናንተ የሚደርስላችሁ ሕግን መሰረት ያደረገ አስተማሪ ቪዲዮ ነው። ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት በፍትሐብሔር ሕጋችን ውስጥ ከሚመሩት ወይንም ደግሞ ፍትሐብሔር ሕጋችን ከሚመራቸው ሕጎች መካከል አንዱ የሆነውን የውል ሕግን መሰረት ያደረገ ሐሳብ ነው። ስለዚህ የውል ሕግ ምንድነው ከሚለው ሐሳብ ስንነሳ ብላክስ ሎው ዲክሽነሪ የምንለው ወይንም ደግሞ ብላክስ ሎው ብለን የምንጠራው የመዝገበ ቃል በሕግ ውስጥ በአብዛኛውን ጊዜ የሕግን ቃላቶች ወይንም ደግሞ ሐሳቦችን በመተርጎም የሚታወቅ መዝገበ ቃል ነው። እዛ መዝገበ ቃል ላይ የውል ሕግን ከግዴታ ሕግ ጋር አቻ ትርጉም ይሰጠዋል። ወይንም ደግሞ የውል ሕግ በራሱ ግዴታ ነው የሚል ትርጓሜ ነው የሚሰጠው። ስለዚህ ግዴታ በራሱ ምንድን ነው የሚለውን ነገር ስናይ ግዴታ ማለት እንግዲህ አንድ ሰው ከሌላ ሰው ጋር የሆነን ነገር ለማድረግ ወይንም ደግሞ ላለማድረግ የሚገባው ግዴታ ነው። ወይንም ደግሞ ፈጽማለሁ አልፈጽምም በሚል በውል የሚታሰርበት ቃል በመግባት የሚታሰርበት ሁኔታ ነው ወይንም ደግሞ ስምምነት ነው ብሎ ይለዋል። በሌላ አቻ ትርጓሜ ደግሞ ኮንትራት የሚለውን ሐሳብ ወይንም ደግሞ የውል ሕግ የሚለውን ሐሳብ የፍትሐብሔር ሕጋችን አንቀጽ 1675 ላይ በግልጽ እንደተቀመጠው ምንድነው የሚለው? የውል ሕግ ስምምነት እንደሆነ ያስቀምጣል ብያቸዋለሁ ቅድምና ውል ማለት ንብረታቸውን የሚመለከቱ ግዴታዎችን ለማቋቋም፣ ለመለወጥ ወይንም ደግሞ ለማስቀረት ባላቸው ተወዳዳሪ ግንኙነት በሁለት ወይንም በብዙ ሰዎች መካከል የሚደረግ ስምምነት ነው። ያው ነው አቻ የሆነ ትርጓሜ ነው ቅድም ብላክስ ሎው መዝገበ ቃላት ላይ እንደተቀመጠው። ነገር ግን እዚህ ጋር ምንድነው እያለ ያለው? ስምምነት ነው ቢልም ስምምነትና የውል ሕግ የሚለያቸው መሰረታዊ ሐሳብ አለ። ምንድነው እነዛ መሰረታዊ ሐሳቦች የሚለውን ነገር ስናይ አንደኛ ፕሉራሊቲ ኦፍ ዘ ፓርቲስ ነው። ወይንም ደግሞ የፓርቲዎች የተዋዋይ ወገኖች ብዛት የተለያየ ሊሆን የሚችልበት አግባብ አለ። እዛኛው ጋር ምናልባት እንደፈለጉ ስምምነት ሊያደርጉ ይችላሉ። ኤዘር በጽሁፍ ሊሆን ይችላል ኦሬልስ ምንም አይነት ስፔሻል ፎርም ላያስፈልገው ይችላል። የውል ሕግ ጋር ግን ስንመጣ በስፔሻል ፎርም መጻፍ ካለበት ወይንም ደግሞ ሬጂስተር መሆን ካለበት መመዝገብ ካለበትም እንዲሁ እንደ ውሉ አይነትና ይዘት የሚለይበት አግባብ ይኖራል ማለት ነው። ሌላው ሪላቲቪቲ ወይንም ብሬቪቲ ነው። ስምምነት በሚሆንበት ጊዜ ሁለት ወይንም ሶስት ሰዎች ዝም ብለው ይስማሙና ሶስተኛ ወገንን ያ ስምምነታቸው ሊነካ የሚችልበት አግባብ አለ። ኮንትራት ጋር ግን ስንመጣ ከተዋዋሉት ሰዎች ውጪ የሶስተኛ ሰውን ጥቅም በሚነካ አግባብና ሁኔታ ፈጽሞ ሊዋዋሉ አይችሉም። ወይንም ደግሞ ሊጎዳ በሚችል ሁኔታ ውስጥ ሊዋዋሉ አይችሉም። ሶስተኛ ሰውን ሊነካ ጀስት የሚዋዋሉትን ሰዎች ብቻ መሰረት ያደረገ ምንድነው የሚሆነው? ስምምነት ነው የሚሆነው ነው። ሌላው ሳብጀክት ማተሩ ጋር ስንመጣ ማህበራዊ ኑሮ ወይንም ደግሞ ቤተሰባዊ ሃይማኖታዊ ከምንለው አስፔክት ውጭ ነው። ፕሮፕራይተሪ ኔቸር ሊኖረው ይገባል። ፕሮፕራይተሪ ኔቸር ኢን ሴንስ ገንዘብን መሰረት ያደረገ ሊሆን ይገባል። የሆነ ቫሊዩ ያለው ብቻ ትራንዛክሽን ሊኖር ያስፈልጋል። አንድ ሰው ቤኔፊት ሊያደርገው የሚገባ ገንዘብን መሰረት ያደረገ ጥቅም ወይንም ደግሞ የጥቅም ግንኙነት ሊኖር ያስፈልጋል ነው። እነዚህ ሶስት መሰረታዊ ሐሳቦች ስምምነትን ከኮንትራት ጋር ልዩነት የሚፈጥሩ ናቸው። ፕሉራሊቲ ኦፍ ዘ ፓርቲስ፣ ሪላቲቪቲ እና ፕሮፕራይተሪ ኔቸር። በደንብ አድርጋችሁ የያዙልኝ እነዚህን ኮንሰፕቶች። ሌላው ኮንትራት ምን አይነት ኮንትራቶች አሉ ብለን ስናይ አንደኛው ዩኒላተራል ነው። ዩኒላተራል ኢኔሴንስ አንድ ሰው ብቻውን ግዴታ የሚገባበት ኢኔሴንስ ለምሳሌ ቅጣት ሊሆን ይችላል። ስህተት የፈጸመ ሰው ስህተቱን የፈጸመውም ራሱ ነው፣ እንደገና ቅጣቱን የሚከፍለውም ራሱ ነው ማለት ነው። ግዴታ ብቻውን ግዴታ የሚገባበት ሁኔታ አለ ማለት ነው።
አስፈጻሚ አካል ሊኖር ይችላል በርግጥ ነገር ግን ግዴታ የሚገባው ይሄንን ነገር ካደረኩ ይሄንን አደርጋለሁ ብሎ አንድ ሰው ከራሱ ጋር ብቻውን የሚገባበትም የውል ሁኔታ ሊኖር ይችላል ማለት ነው። ሌላው ኮሚታቲቭ የምንለው ነው። ኮሚታቲቭ የምንለው ሁለት ተዋዋይ ወገኖች ይኖራሉ። ለምሳሌ አንድ ሻጭና አንድ የሚገበይ ሰው ሊኖር ይችላል። አንድን ዕቃ ለመግዛት በምንሄድበት ጊዜ ዋጋውን መክፈል አለብን። ያንን ዕቃ ለማግኘት ማለት ነው። ዋጋውን እንከፍላለን። የከፈልንበትን ዕቃ ደግሞ እንቀበላለን ማለት ነው። ዕቃውን ከሚሰጠው አካልም ፐርፎርማንስ ይጠበቃል። ከኛም ደግሞ ገንዘቡን የመስጠት ፐርፎርማንስ ይጠበቃል። ኮሚታቲቭ ነው። የታይም እና የቦታ ልዩነት አይኖረውም። እዛው በዛው የሚሆን ነው ማለት ነው። ሌላው አሊያተሪ ነው። አሊያተሪ ብለን የምንጠራው የኮንትራት አይነት ደግሞ አንደኛው ከፈጸመ በኋላ ሌላኛው ወገን ደግሞ የሚፈጽምበት፣ አንደኛው መፈጸሙን አረጋግጦ ሲጨርስ ሌላኛው የሚፈጽምበት የኮንትራት አይነት ነው። ሌላው ሶልመን የምንለው ነው። ሶልመን ኮንትራት ስፔሻል ፎርም ነው። ሬጅስትሬሽን የሚፈልግ ነው። በጽሁፍ ግዴታ መሆን የሚፈልግበት ነው። ብቻ ህግ ላይ ስፔሲፊካሊ ስፔሻል ፎርም የሚከተሉ የኮንትራት አይነቶችን መሰረት ያደረገ የኮንትራት አይነት እንደሆነ ያስቀምጣል። ሌላኛው ደግሞ አድሄሽን የምንለው ነው። አድሄሽን የምንለው አንደኛው ፓርቲ ነው ኮንቴንቱን የሚያዘጋጀው። ለምሳሌ ኢትዮ ቴሌኮም የምናገኘው ሰርቪስ የኮንትራት ኮንቴንቱን አጀስት የሚያደርገው ወይንም ደግሞ የሚያዘጋጀው ራሱ ኢትዮ ቴሌኮም ነው። ከዛኛ ሄደን ምንድነው መፈረም ብቻ ነው የሚጠበቅብን በኮንቴንቱ ላይ ማለት ነው። ተስማምቻለሁ የሚለውን ነገር ማስፈር ብቻ ነው። እኛ ግዴታ ኮንቴንት አዘጋጅተን ሁለቱም ወገን የሚፈራረሙት ሳይሆን እነሱ ባዘጋጁልን ኮንቴንት መሰረት የምንፈራረመው ነው። ያ ኮንቴንቱን ያዘጋጀው ሰው ክሬት ማድረግ ይችላል፣ ቫሪ ማድረግ ይችላል፣ ዲስቲንጉሽ ማድረግ ይችላል። ኮንቴንቱን ያዘጋጀው ሰው ጋር የኮንትራቱን ኮንቴንት የመለዋወጥ ሙሉ መብት እንዳለው ማሳያ ነው። ወይም ደግሞ አንደኛው ወገን ብቻ ነው የሚያዘጋጀው። ከኛ የሚጠበቀው ስምምነታችንን እዛ ላይ መግለጽ ብቻ ነው። ሌላኛው ደግሞ ኮንሰልቴሽን ነው። ኮንሰልቴሽን ኢን ሴንስ አንደኛው ወገን ሊያዘጋጅ ይችላል። ቢያዘጋጅም ግን እኛም ደግሞ የራሳችንን አማካሪዎቻችንን አማክረን የተለያዩ ባለሙያዎችን ያከስረኛል ወይስ ያተርፈኛል የሚለውን ነገር በደንብ በተጠና ሁኔታ የምንፈጽመው የኮንትራት ታይፕ እንደሆነ ነው የሚያሳየው። ሌላው ስፔሻል እና ጀነራል ቅድም ያልኳችሁ ነው። ጀነራል የምንለው ኦርዲነሪ ሰው ማንኛውም ሰው ዝም ብሎ በንግግርም ሊሆን ይችላል፣ ኦሬልስ ደግሞ በጽሁፍ የሚገባው የውል አይነት እንደሆነ ነው። ስፔሻል ደግሞ የምንለው ስፔሻሊ ኢሙቨብል ነገሮች ላይ ለምሳሌ መኪና ሊሆን ይችላል፣ የመሬት ጉዳይን በሚመለከት ማንኛውም የመሬት ኪራይ ዋሬቨሬጅ ብቻ ኢሙቨብል የሆኑ ነገሮች በሚመለከት የምናደርጋቸው ውሎች ግዴታ ስፔሻል ፎርምን መሰረት ያደረገ መሆን እንዳለበት ህጋችን ያስቀምጣል ማለት ነው። ኮንትራት እንዴት ነው ፎርም የሚሆነው ወይም ደግሞ ፎርሜሽን ኦፍ ዘ ኮንትራት የሚለውን በሌላ ፕሮግራማችን ይዤላችሁ የምቀርብ ነው የሚሆነው። ያላችሁን ኮሜንት ማንኛውም ነገር ጥያቄ ሊሆን ይችላል ኮሜንት ላይ አስቀምጡልኝ፣ መልሳለሁ። ዮናታን ነው።